5000 ኢትዮጵያውያን ዲፖርት ሊደረጉ ነው። ይሄ መረጃ ሊጠቅማችሁ ስለሚችል እስከ መጨረሻው ድረስ ተከታተሉ። ወይም ደግሞ ይሄ መረጃ ይጠቅመዋል ብላችሁ የምታስቡት ሰው በአሜሪካ የሚኖር ሰው ካለ ሼር አድርጉለት። የዩኤስ ዲስትሪክት ፍርድ ቤት ዳኛ የሆኑት ብሪያን ኢ መርፊ በትናንትናው ዕለት በዋሉት ችሎት እንግዲህ ለትራምፕ አድሚኒስትሬሽን 5000 የሚደርሱ ኢትዮጵያውያንን ዲፖርት የሚያደርግበትን ሌጋል የሆነ ግሪን ካርድ አሳይተውታል ማለት ነው። ስለዚህ ጉዳይ ትንሽ ዘርዘር አድርጌ ልንገራችሁ። ከማንኛውም ሀገር በጦርነት ሊሆን ይችላል፣ በፖለቲካል ኢሹ ሊሆን ይችላል፣ በረሃብ ሊሆን ይችላል፣ በማንኛውም ችግሮች ወደ አሜሪካ ማይግሬት ያደረጉ ወደ አሜሪካ የተሰደዱ ዜጎች ቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ ቲፒኤስ የሚባል ፕሮቴክሽን ይሰጣቸዋል። ይህም ፕሮቴክሽን ምንድነው? ዲፖርት እንዳይደረጉና በዛች ሀገር እንዲኖሩ እንዲሰሩ የሚፈቅድላቸው ህጋዊ የሆነ ፕሮቴክሽን ነው ማለት ነው። ምናልባት ዶናልድ ትራምፕ ወደ ስልጣን እንደመጡ ዩ ሃቭ ኦቨርስቴድ ዩር ቪዛ እያሉ በተደጋጋሚ ሲናገሩ ኦር ደግሞ የእሳቸው አድሚኒስትሬሽን ውስጥ ያሉ የተለያዩ ሰዎች ይህን ቃል ሲጠቀሙ ሰምታችሁ ሊሆን ይችላል። ምንድነው መሰላችሁ? እንደነገርኳችሁ እንግዲህ በተለያዩ ኬዞች ወደ አሜሪካ ፍሊ ላደረጉ ዜጎች የተሰጠ ቲፒኤስ አለ። ከነዚህ መካከል ደግሞ ኢትዮጵያን ይገኙበታል። በ2022 ዓ ም የባይደን አድሚኒስትሬሽን ከኢትዮጵያ ወደ አሜሪካ ለተሰደዱ ዜጎች ይህንን ቲፒኤስ ሰጥቶ ነበረ እና በግምት እንግዲህ ከ5000 በላይ ይሆናሉ ተብሎ ነው የሚገመተው። አሁን ላይ ግን በትክክል ይሄ ውሳኔ አፌክት የሚያደርጋቸው 5000 እንደሆኑ እየተነገረ ያለው። ታዲያ እንግዲህ በ2022 ዓ ም የባይደን አድሚኒስትሬሽን ለ18 ወር የሚቆይ ቲፒኤስ ስታተስ ይሰጣቸዋል ማለት ነው። ከዛ በ2024 ዓ ም ይሄ ስታተስ እንዲነሳላቸው ጥያቄ ይቀርባል። ነገር ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይህንን ጥያቄ ውድቅ ያደርግና ኤክስቴንድ ይደረግላቸዋል። ከዛ በኋላ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላም ተመሳሳይ ጥያቄ ይቀርባል። ነገር ግን እኚሁ ዳኛ ራሳቸው መርፊ የሚባሉት ዳኛ ይህንን ጥያቄ አሁንም ውድቅ ያደርጋሉ ማለት ነው። ከዛ በኋላ ግን በትናንትናው ዕለት በድጋሚ ጥያቄ ይቀርባል። ይህንን ጥያቄ ተቀብለው ለትራምፕ አድሚኒስትሬሽን የዲፖርት ፕሮቴክሽን እንዲያነሳባቸው ፍቃድ ይሰጣሉ ማለት ነው። ይህን ጉዳይ በተመለከተ እንግዲህ ጥብቅና ቆሞ ይህን ጉዳይ ሲከታተል የነበረው የአፍሪካን ኮሚኒቲ ነበረ እና ምክንያቱም ለመሰላቸው በቅርብ ጊዜ ሳምንት ውስጥ የሶማሊያ የሱዳን ጨምሮ የተለያዩ አፍሪካ ሀገራት ይህ እንትን ተነስቶባቸዋል፣ ይህ ፕሮቴክሽን ተነስቶባቸዋል። እንግዲህ አሁን ቀጣይ ደግሞ የኢትዮጵያ ተደረገ ማለት ነው። በትናንትናው ዕለት እንግዲህ ዳኛው ያደረገው ነገር ምንድን ነው? የትራምፕ አድሚኒስትሬሽን ከነዚህ ከኢትዮጵያውያን ላይ ቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ እንዲያነሳባቸው ነው ፍቃድ የሰጠው ማለት ነው። የትራምፕ አድሚኒስትሬሽን ከዚህ በኋላ ይህንን ስታተስ ያነሳባቸዋል። ከዛ በኋላ ምንድነው የሚሆነው? ሆምላንድ ሴኩሪቲ እነዚህን ኢትዮጵያውያንን ማደን ይጀምራል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ያላችሁ ኢትዮጵያውያን ካላችሁ ማድረግ የምትችሉትን አድርጉ፣ መውሰድ የምትችሉትን ሜዠርመንቶች ውሰዱ ለማለት ነው። ወቅታዊና ታማኝ የሆኑ መረጃዎች በፍጥነት እንዲደርሷችሁ ፎሎ ማድረግ እንዳትረሱ። በፌስቡክም በቲክቶክም እንዲሁም ደግሞ አሁን ላይ ዩቲዩብ ላይም እየመጣው ነው። ዩቲዩብ ላይም እንደዚሁ መከታተል ትችላላችሁ። እያሱ ብቻ ብትሉ ሰርች ብታደርጉ ይመጣላችኋል። ከዛ በተጨማሪ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። በተለይም ደግሞ ፌስቡክ ላይ እና ዩቲዩብ ላይ ያላችሁ ሰዎች ኢንጌጅመንቱን ብትጨምሩልኝ ደስ ይለኛል። ሞር እዛ አካባቢ ላይ በጣም ፎከስ እያደረኩ ስለሆነ ነው።